ፈረንጆች ልጆቻቸውን ሲያስተኙ ጅቡ መጣብህ ምናምን አይሉ። አሁን እኛ በቃ ጅቡ መጣው ምናምን የቀበሮ ጮቱ ምናምን በቃ ልጅ ተሳቆ ምን ሲያይ እንደሚያድር እንግዲህ አላውቅም። አለዛ ደግሞ ተኛ ነው ተኛ እንግዲህ ምናምን ከስር ግን ጥሩ መጽሐፍትን አንብበላቸው ቢተኙ የቅዱሳንን ታሪክ ማን ያንብበው? ድክም ይለናል። እኛም ራሱ ልጆቹ እንዴት ሆነው ይደጉታል? ምን ሰምተው ይደጉ? ስለ ጅብና ቀበሮ እየሰማ ያደገ ልጅ ራሱ ጅብና ቀበሮ ቢሆን ምን ስተት አለ? ድንገት ተነስተን ዛሬ አሁን ይሄን ስላልኳችሁ ሁሉም ሰው ተነስቶ ያነባል ማለት አይደለም። ገና ግማሽ ገጽ እንዳነበበ የሚታክተው ብዙ ሰው አለ። እንጨት ቢፈልጥ የሚሻለው ሰው አለ መጽሐፍ ከሚያነብ። ልምምድ ይጣይ እንደማንኛውም በጎ ነገር ማለት ነው። አሁን ዛሬ ተነስታችሁ ጸሎት አድርጉ ብል አንዳንዱ ልምምዱ የሌለው ሰው ይከብደዋል። እንቅልፍ ይላል፣ ያቅለሸልሸዋል፣ አይኑን ያመዋል መጽሐፍት ሲገልጥ ማለት ነው። ብዙ ድካም አለው መጽሐፍት። ልምምድ መጠየቁ አይቀርም። ግን በተለይ እናቶች የማታነቡ ከሆነ ግን ልጆቻችሁን እያስተማራችሁ አይደለም። ለሌላ ሰው ኃላፊነት ሰጥታችሁ ልክ በሀገራችን በጎችና ከብቶች ካሉ ለእረኛ እንሰጣለን አይደለም? በትንሽ ብር እንቀጥርና ያረኛ እንደሆነ አርጎ አውሎ ያመጣልናል። ዋናው ስንመጡ ስንት በግ ገባ? 20 በግ ነው። 20 በግ መግባቱ ነው። እንዴት እንደዋሉ ምን ልጅ ዋናው አስተማሪዋ እናቱ ናት። የብዙዎቹ ሊቃውንት እኔ አንድ እንደው ትንሽ የሪሰርች ለማድረግ ሞክሬ ነበር። አንድ የደዘርት ፋዘርስ የሚል የበረሃ የኖሩ ብዙ መናንያን የያዘ አንድ ፕሮፋይል አለ እና የነዛን አባቶች እና እናቶች የቤተሰብ ታሪክ ስታጠኑ አብዛኛዎቹ ጠንካራ እናቶች የነበሯቸው ናቸው። ለምሳሌ ዮሐንስ አፈወርቅን እንውሰድ። ዮሐንስ አፈወርቅ ያደረገችው እናቱ ነው። ብዙዎቹ ሊቃውንት ጠንካራ እናትና አባት የነበራቸው ናቸው። ከዝም ብሎ ከሆነ ቤተሰብ ውስጥ የወጣ ብዙም ቅዱስ አላየው። በሀገራችን አቡነ ተክለ ሃይማኖትን ብትወስዱ የእውነት ቅዱሳን እናትና አባት ያወጧቸው ናቸው። ምክንያቱም ከበለስ በለስ ነው፣ ከኩርንችት በለስ ይለቀማል አይለቀም። ስለዚህ እናቶች